ዛሬ የምነግራችሁን እውነተኛ ታሪክ የበለጠ ለመረዳት የታሪኩን አስጨናቂ እውነተኛ ቪዲዮ ማየት ይኖርባችኋል። እኔም ይህን እውነተኛ ቪዲዮ በታሪኩ ስላካተትኩት ተመልካቾች ከወዲሁ ላስጠነቅቃችሁ እወዳለሁ። ወደ ታሪኩ ከመግባታችን በፊት ለማመንና ለስሜት የሚከብዱ እውነተኛ ታሪኮችን መስማት የምትፈልጉ ከሆነ ይህ ቻናል በሚገባ ይሆናችኋል። ፍላጎታችሁ ከሆነ ሰብስክራይብ በማድረግና የደወል ምልክቱን በመጫን የምንለቃቸው ታሪኮች እንዳያመልጧችሁ ማድረግ ትችላላችሁ። አሁን ወደ ታሪኩ እንግባ። እንደ ኢትዮጵያ አቆጣጠር ጥር 18 1900 ዓ.ም በሴንት ሉዊስ ሚዙሪ ቲያትር ቤት እጆቹን የታሰረ የ34 ዓመት ወጣት ታዳሚውን ለማዝናናት ወደ መድረክ ይወጣል። ይህ ትወና የመጀመሪያው ቢሆንም ከፊቱ ላይ ምንም አይነት ፍርሃት አይነበብም ነበር። ከዚህ ሰው ጎንም ትልቅ የወተት ገረወይና በውሃ ተሞልቶ ተቀምጧል። ታዳሚዎቹም በጭብጨባ ድጋፋቸውን ሰጠው ተረጋግተው ሲቀመጡ ይህ ሰው ከጎኑ ወደ ተቀመጠው ገረወይና ውስጥ እግሩን አስቀድሞ ወደ ውስጥ ይገባል። ገረወይና ውስጥ ያለው ውሃ እየፈሰሰ ሙሉ ለሙሉ ሰውነቱ ወደ ውስጥ ከገባ በኋላ ጭንቅላቱ ብቻ ሲቀር ወደ ረዳቶቹ ዙሮ ዝግጁ እንደሆነ ይነግራቸዋል። ረዳቶቹም እየሮጡ ይመጡና ጭንቅላቱ እስኪሸፈን ድረስ በውሃ ሞልተው የገረወይናውን ክዳን በላዩ ላይ ከርነው በስድስት ቁልፍ ይቆልፉበታል። ከዛም በሚገጣጠም ሳጥን ዙሪያውን ይሸፍኑትና ሳጥኑን ከላይ ይዘጉታል። ታዳሚዎቹም እንደዚህ አይነት ነገር አይተው ስለማያውቁ እንዴት ሆኖ ሊወጣ ነው ብሎ በመጨነቅና በመገረም እርስ በራሳቸው መንሾካሾክ ይጀምራሉ። ነገር ግን ሳጥኑ ከተከደነ ከሁለት ደቂቃ በኋላ በውሃ ከተሞላው ገረወይና ውስጥ የገባው የ34 ዓመት ወጣት እጆቹን ዘርግቶ ከሳጥኑ ጀርባ ይወጣል። ረዳቶቹም ሳጥኑን አንስተው ለተመልካቾች ገረወይናውን ሲያሳዩ ገረወይናው በስድስቱ ቁልፎች እንደተቆለፈ ነበረ። ስሙ ሄሪ ሁዲኒ የተባለው ይህ የ34 ዓመት ወጣት ትዕይንቱን እንዴት እንዳደረገው በህይወት ዘመኑ ያወቀበት አልነበረም። በእነዚህም ትዕይንቶቹ ነበር ሄሪ ሁዲኒ ታላቅ ማጂሻን በመባል ከ100 ዓመት በኋላ እንኳን ስለሱ ለማወቅ የቻልነው። ይበልጥ የማይረሳና ተወዳጅ ያደረገው ደግሞ እነዚህን ትዕይንቶቹን በሚያቀርብበት ሰዓት የሚያሳየው ድፍረትና ቆራጥነቱ ጭምር ነበር። ሆኖም ግን ካደረጋቸው በርካታ የማጂክ ትዕይንቶች መካከል ለማድረግ የሚያስፈራው አንድ ትዕይንት ነበር። ሆኖም ግን የሆነ ጊዜ ላይ ፍርሃቱን አሸንፎ ይህንን ትዕይንት ለማቅረብ ሲሞክር መሃል ላይ ይደነግጥና ረዳቶቹ ያድኑታል። ከዛን ቀን በኋላ ይህንን ትዕይንት ሞክሮት አያውቅም። እናም ለቀጣዮቹ 10 ዓመታት ይህንን ትዕይንት የሞከረው የለም። ምክንያቱም ሁዲኒ ያላደረገውን ማን ሊያደርገው ይችላል? ነገር ግን በ1983 ዓ.ም ይህንን ትዕይንት ደፍሮ ለማድረግ ጆ ብራስ የተባለ የ32 ዓመት ወጣት ቆርጦ ይነሳል። ጆ ብራስ በፍሪዝኖ ካሊፎርኒያ የህፃናት ማጂሻን ሲሆን ሆኖም ግን ተተኪው ሄሪ ሁዲኒ የመሆን ትልቅ ፍላጎት አለው። እንዲሁም ብዙ ጊዜ ከሄሪ ሁዲኒ የተሻለ እንደሚሆን ለቤተሰቦቹ ይነግራቸው ነበር። ስለዚህም እንደ ኢትዮጵያ አቆጣጠር ጥቅምት 21 1983 ዓ.ም ጆ ነጭ ሱፉን ለብሶ ከሁለት ልጆቹና ከወላጆቹ ጋር በመሆን በፍሪዝኖ ካሊፎርኒያ በሚገኘው ብላክ ቢርድስ በተሰኘው የቤተሰብ መዝናኛ ማዕከል ጆ ባዘጋጀው ሊሞዚን ይሄዳሉ። ወርደውም ወደ ውስጥ ሲገቡ ጆ የሚያደርገውን ትዕይንት በማስታወቂያና በወሬ የሰሙ ሰዎች ተሰብስበው ጆ ሲመጣ በጭብጨባና በትልቅ ድጋፍ ይቀበሉታል። ዝግጅቱም በቲቪ በቀጥታ ስርጭት የሚታይና የሬዲዮ ሽፋንም ነበረው። ጆና ቤተሰቡም ታዳሚዎቹን አልፈው ከሄዱ በኋላ ጆ መድረክ ላይ ወጥቶ ይህንን ትዕይንት እሱ ብቻ እንደሚያደርገውና ተተኪው ሄሪ ሁዲኒም እሱ እንደሚሆን የሚማርክ ንግግር ያደርጋል። ንግግሩን እንደጨረሰም ዞሮ ረዳቶቹን ዝግጁ መሆኑን ሲነግራቸው እየሮጡ ይመጡና እጆቹና እግሮቹን በሰንሰለት አስረው አንስተው በውስጥና በውጭ በሚያሳይ የፕላስቲክ ሳጥን ውስጥ ያስገቡታል። ጆም ከውስጥ ሆኖ ምልክት ሲሰጣቸው በአፈር ያዳፍኑታል። ትዕይንቱም የሚሆነው ምንድነው? እጆቹና እግሮቹን ታስሮ ከተቀበረ በኋላ ያለማንም ረዳትነት ከተቀበረበት መውጣት ነው። ከዚህ በፊት ሄሪ ሁዲኒ በህይወት በነበረበት ወቅት ይህኑ ትዕይንት ለማሳየት 2 ሜትር ጥልቀት ባለው ጉድጓድ ውስጥ ተቀብሮ ለመውጣት ትንሽ ሲቀረው የተቀበረበት አፈር ያስቸግረውና ሲደነግጥ ረዳቶቹ መጣው ነበር ጎትተው ያዳኑት። ጆ ግን ከአንድ ዓመት በፊት ይህንን ትዕይንት እንደ ልምምድ ለማድረግ አሁን ከሚያሳይበት አፈር ቀለል ባለ መልኩ ለማድረግ ሲሞክር ያለምንም ችግር ለመውጣት በመቻሉ በራስ መተማመኑ ጨምሯል። በአሁኑ ሙከራ ግን ብዙ ተመልካቾች ስላሉና በሚዲያም ሽፋን ስላገኘ ትዕይንቱን የተሻለ ለማድረግና ከሄሪ ሁዲኒ ተሽሎ ለመገኘት በማሰብ የሚቀበርበትን 1 ሜትር ርቀት የሚሆነውን በአፈር እንዲሞላ ከዛም የቀረውን ከ1 ሜትር በላይ የሚሆነውን ደግሞ በሲሚንቶ አርማታ እንዲሞላ ይነግራቸዋል። ይህንን ሐሳቡን የሰሙ ብዙ ሰዎችም የቲቪና የሬዲዮ አዘጋጆችን ጨምሮ ሐሳቡ መጥፎ እንደሆነ ቢነግሩትም ባለው የራስ መተማመን ምክንያት ምክራቸውን ቸላ ብሎ የማደርገውን አውቃለሁ ይላቸዋል። ጆም ከጉድጓዱ ታች ከደረሰ በኋላ ከጉድጓዱ ዙሪያ ለቆሙ ረዳቶቹ ዝግጁ መሆኑን በጩኸት ይነግራቸዋል። ረዳቶቹም ጉድጓዱን በአፈር ማዳፈን ይጀምራሉ። ትንሽ እንዳዳፈኑትም ጆ ከውስጡ ነው ሲጣራ ይሰሙታል። አፈሩን አንስተውም ሳጥኑን ሲከፍቱት ጆ በህይወት አለ።
ነገር ግን ፊቱ ላይ በጣም መረበሽ ይነበባል። እሱም አንገቴ ላይ የታሰረው ሰንሰለት በጣም ጠብቋል፣ አስተካክሉልኝ ይላቸዋል። ይህንን የሰሙ ሰዎችም ጆ ሰንሰለቱ ጠብቆበት ሳይሆን ያቀደው ነገር ከሚችለው በላይ ሆኖበታል። እናም ደግሞ ትዕይንቱ እጅግ አደገኛ እንደሆነ ስለተረዳ ያለማድረግ ምክንያት እየፈለገ ነው ብለው ያስባሉ። እዛው የነበሩ ታዳሚዎችም ስጋት ስለተሰማቸው በድርጊቱ እንዲቀጥል አላበረታቱትም። እንዲያውም አንገቱ ጋር የታሰረው ሰንሰለት መጥበቁ ምልክት ነው፣ ይህ ትዕይንት ይቅርብህ በማለት ሀሳቡን ሊያስቀይሩት ይሞክራሉ። ነገር ግን ጆ ራሱን ካረጋጋ በኋላ ለታዳሚዎቹ ችግሩ የአንገቴ ሰንሰለት ብቻ ነው አታስቡ ብሎ ያሳምናቸዋል። ከዛም ረዳቶቹን ሰንሰለቱን እንዲያስሩለትና ወደ ጉድጓዱ እንዲያስገቡት ይጠይቃቸዋል። እነሱም እሺ በማለት ሰንሰለቱን የተወሰነ ካላሉት በኋላ አንገቱ ጋር ያስሩትና ወደ ጉድጓዱ ያስገቡታል። ጆም ከጉድጓዱ ታች ከደረሰ በኋላ ዝግጁ መሆኑን በምልክት ይነግራቸዋል። እነሱ በአፈር ያዳፍኑታል። ከዛ የቀረውንም ደግሞ ክፍተት በሲሚንቶ አርማታ ይሞሉታል። በዙሪያው ያሉ ተመልካቾችም ሁለት ልጆቹና ወላጆቹን ጨምሮ ወደ ተሞላው ጉድጓድ ቀርበው የጆንን መውጣት ይጠባበቃሉ። ታዲያ ሁሉም በጉጉት በመጠባበቅ ላይ ያሉ ድንገት በሲሚንቶ የተሞላው አርማታ አንድ ጫማ ርቀት የሚሆን ወደ ታች ይገባል። የተፈጠረው ምንድነው? ተዳፍኖበት የነበረው ከ680 ኪሎ ግራም በላይ የሚመዝነው አፈርና ሲሚንቶ ከባድ ስለነበረ ጆ የገባበትን የፕላስቲክ ሳጥን ሰብሮት ወደ ውስጥ ይገባል። በዚህ ጊዜም ጆ የእውነትም ከነውቱ ተቀበረ። በዙሪያው የነበሩ ሰዎችም ጆን ለማዳን ቢረባረቡም ከ30 ደቂቃ በላይ ስለፈጀባቸው የጆን ሕይወት ማትረፍ አልተቻለም። ሄሪ ሁዲኒ በሞተም ልክ በ64ኛ ዓመቱ ጆ ከዚህ ዓለም በሞት ተለየ። ከተወሰነ ምርመራ በኋላ እንደታወቀው ከሆነ ጆ የተጠቀመውን የፕላስቲክ ሳጥን ጥንካሬ ከአፈሩ በላይ ደግሞ የሲሚንቶ አርማታ ሲደረብበት መቻል አለመቻሉም በሙከራ አላረጋገጠም ነበር። ምክንያቱም ከአንድ ዓመት በፊት ባደረገው ሙከራ የተጠቀመው አፈር ብቻ ነበር። በዛን ወቅትም ምንም አይነት ችግር አላጋጠመውም ነበር። በተጨማሪም ደግሞ ጆ ያልተረዳው ነገር ቢኖር የሲሚንቶ አርማታ ከታች ወደ ላይ እየደረቀ እንደሚሄድ ነበር። በዚህ ምክንያት ጆ ከታሰረበት ሰንሰለትና ከገባበት ሳጥን ወጥቶ አፈሩ ማለፍ ቢችል እንኳን እየደረቀ ያለውን የሲሚንቶ አርማታ አልፎ መውጣት አይችልም ነበር። It hardens at the lower part. I thought it started at the top. No, it hardens at the bottom. No. In fact, I shouldn't even kid. This is very serious. This is no magic trick. ስለዚህም ከጅምሩ የማይሳካ ትዕይንት ነበረ። ነገር ግን ጆ ካሳየው በራስ መተማመንና አይበገሬነት የተነሳ ማንም ሰው ሊያስቆመው አልቻለም ነበር። በዚህም ክስተት ምክንያት በ1990 ዓ.ም በ32 ዓመቱ ቤተሰቡና ተመልካቾች ባሉበት ሕይወቱ ሊያልፍ ችሏል። He thought Houdini was one of the great escape artists. And he wanted to be better than Houdini. And he was close. የዛሬ ታሪካችን ይህን ይመስላል። ስለ ታሪኩ ያላችሁን ሐሳብ አስተያየት በኮሜንት ላይ አስቀምጡልን። በሌሎች ታሪኮች እስከምንገናኝ ሰላም ቆዩ።